ውብዬና ናሆም ታረቁ ብለን ደስ ሲለን እንግዲህ የውብዬ ወንድም መጥቶ ሁሉን ነገር ብልሽት ስታረገው ውብዬን በጣም ነው የከፋት፣ በጣም ነው ያሳዘነችኝ። እርግጥ የውብዬ ወንድም ትክክል ነው፣ ግን ደግሞ እሷ ፈቃደኛ ከሆነች መብቱን ለእህቱ መልቀቅ ነበረበትና በጣም ነው ሁሉ ነገር የተበለሻሸው። ናሆምም እንደዛ ማድረግ የለበትም ነበረ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ወደ የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የመጣሁበት ቪዲዮ ስለ ውብዬና ስለ ናሆም ያው ታረቁ ብለን ታንጨርስ ደግሞ መልሰው ተበጣበጡ። የእነሱ ነገር በጣም ነው የሚያስቀውም የሚያሳዝነውም። እርግጥ የውብዬ ወንድም ትክክል ነው። እንግዲህ ሁሉን ነገር ያበለሻሸው የውብዬ ወንድም ነው። ውብዬ እሷ ያው ፈቅዳ እንግዲህ አምና ባሏን ተቀብላ ነበረ። ሁሉንም ነገር አምናበት ታርቀው ነበር። ታርቀው ጨረሱ ሳንል ወንድሟ መጥቶ ሁሉን ነገር አበለሻሸው። እሱም ደግሞ እርግጥ እንዳንድ ቤተሰብ ወይንም ደግሞ እንዳንድ ወንድም የውብዬ ወንድምም ትክክል ነው። በራሱ አመለካከት ትክክል ነው። ምክንያቱም እንደዛ ሲያስለቅሳት እንደዛ ሲያስነባት ነበርና ናሆም መቀጣት አለበት። እሱም ደግሞ እያለ ያለው አትታረቁ ወይንም ደግሞ ወደ ትዳርሽ አትመልሽ ሳይሆን እንደዚህ በቀላሉ ካገኘሽ ነገ የሚያው ነው የሚለው ነው። ትክክል ነው ይሄ። ምክንያቱም ከዚህ ቀደም አይታቸዋልና ብዙ ነገር ተፈጥሮ ነበረ። በነገራችን ላይ የውብዬ እና የናሆም ነገር የመጀመሪያ አይደለም፣ ሁለቴ ሶስተኛ ጊዜ ነው ማለት ነው። እና ባለፈውም በስንት ጉድ እንደዚሁ አስለቅሷት ነበረ። በነገራችን ላይ የአሁኑ ሶስተኛው ነው ናሆም። አንድ ጊዜም እንደዚህ የሆነች ልጅ ፍቅረኛ የድሮ ፍቅረኛው ነው ብላ መታ እንደዚሁ ብዙ ነገር ተደራርገው ያ እንዲሁም በቀላል ውብዬ ሁላ መጽሐፍ ቅዱስ ሁሉ ገዝታ ሰታት ምናምን የተለያዩት ያች ጋር ማለት ነው። እና ከዛ ደግሞ የሆነች ልጅ መጣች። በዛችም ደግሞ ብዙ ነገር ተዳረሱ። እዛ አሁን በዚች በ9 ወር ውስጥ ማለት ነው ነብሰ ጡር ከሆነች እና አይታቸዋል። ከዚህ ቀደም ብዙ ጓደኞቻቸው ብዙ ቤተሰቦቻቸው ምናምን ተሰብስበው አስታረቋቸው። እሱንም እንደዚሁ ዝግጅት አድርጎ ምናምን ውብዬም ይቅርታዋን ተቀበለችና ናሆም ልምድ አድርጎታል ብዬ ነው የማስበው ማለት ነው። ምክንያቱም እዛው ቤት ትቀመጥለታለች፣ በፈለገ ሰዓት ይመጣል፣ ይቅርታ ይላታል። ውብዬም ደግሞ ትቀበላለች፣ ለጊዜው ትንጨረጨራለች፣ መልስ ትቀበለዋለች። እና አሁን የውብዬ ወንድም ትክክል ነው። ምክንያቱም የፈለገውን ያደረግና ናሆም ይመጣል፣ የሆነ ነገር ገዝቶላት ይቅርታ ይጠይቃል፣ አለቀ፣ ይታረቃሉ። እና አሁንም ደግሞ ያ ይደገማል። በቀላል ነገር ካገኘሽ ነገ ጧት መልሶ ያ ይደገማልና ወደ ቤታችን እንሂድና አንቺን የሚወድሽና የሚያፈቅርሽ ከሆነ ሽማግሌ ይዞ በሽማግሌ ለምኖ ይመልስሽ ነው የእሱ ጥያቄ ማለት ነው። ይህን ደግሞ ያው እዛ ያሉት ጓደኞቻቸውን ቤተሰብም ፈቃደኛ አልሆነም። እነዛ ደግሞ ተናሆም የሆኑት ማለት ነው። እና የውብዬ ወንድም ደግሞ ያ ካልሆነ አይሆንም ነው። ውብዬም ደግሞ ይሄን አልፈለገችም እና እሱ ጋር መታረቅ ነው የመረጠችው። ወደ ቤተሰብ ጋር መመለስ አልፈለገችም። በነገራችን ላይ ወንድሟ ትክክል ነው። ናሆምን እንደዛ ብታረገው በቀላል እንደማያገኛ ካወቀ ይሄን ነገር አይደግሙም። አሁን በቀላል እዛው ያስለቅሳታል። ስንት ጊዜ ሶስተኛ ጊዜ ማለት እዛው ይቅርታ ይላታል። የሆነ ቁሳቁስ ነገር ገዝቶ ይመጣል፣ ይቅርታ ይላታል፣ ትቀበላለች። ይቅርታውን እዛው ይቀጥላሉ፣ ደግሞ መልሶ ይሄዳል እንደዛው። ስለዚህ የውብዬ ወንድም ትክክል ነው፣ ግን ደግሞ የእሷን ምርጫዋን መልቀቅ አለበት። ምክንያቱም እሷ ከናሆም በኩል ሆነች ማለት ነው። ምክንያቱም አይታችሁ ከሆነ እሱ ወንድሟ እንደዛ የተደባደበ ናሆምን ሄዳ ታሻሸዋለች፣ ትለጣጠፋለች ምናምን። እግጥ ባሏ ነው፣ የልጆቹ አባት ነው። ያ ቢሆንም ደግሞ ናሆም ያረጋት ነገር መረሳት የለበትም። ወንድሟን ብቻ ማዋጋት፣ ወንድሟን ማሳጣት ወይንም ደግሞ መጀመሪያውኑ ወንድሟን መጥራት የለባትም ነበር። የውብዬ ጥፋት ልክ እንደስተዛሬው እስከዛሬ ሲያረጋት እንደነበረው ቤተሰቦቿን ታታስገባ እዛው አልቅሳም አንብታም ታርቃ በነበር ጥሩ ነበረ። አሁን ቤተሰቦቿን ካስገባች በኋላ ቤተሰቦቿ ከገቡ በኋላ ወንድሟ እንደዚህ ነው ሲል አሁን ወደ ወንድሟ ትታ ወደ ባሏ ሆነች። ያ ደግሞ ናሆምም አተረዳትም። ምክንያቱም እንደዛም ሆኖ ናሆም ተጎኗ ቢሆን ጥሩ ነበር። መጨረሻ ላይ ምን አደረገ ናሆም? እህትህን ይዘክድ አልፈልግያትም ነው ያላት። እንደዛ ማድረግ የለበትም ናሆም ማለት ነው። ምክንያቱም እሷ እንደዛ እንኳን በድሏት እንደዛ እንኳን አስለቅሷት እንደዛ እንኳን አርጓት ከሱ ጎን ናት። ለሱ ነው የሆነችው ወንድሟን ትታ ማለት ነው። ምክንያቱም ትዳሯ ነው። እሺ
የልጆቿ አባት ነው። ወንድሟም ለሷ ብሎ ነው። ግን ደግሞ ናሆም ቀስ ብሎ አስተውሎ ዝምታውን ቢቀጥልበት ይሻል ነበርና መጨረሻ እርግጥ ታቅሙ በላይ ሆኖ ሊሆን ይችላል። ቢሆንም እሷ ምንም ነገር ያለችው ሳይኖር በቃ አልፈልግሽም ነው እንደዚህ በቃ በትክክለኛው አልፈልግሽም ይዘክድ እህትህና ያለው ማለት ነው። ናሆም ትክክል ነው ትላላችሁ እንደዚህ ማለቱ? ምክንያቱም እሷ ከወንድሟ ጎን ሆና ናሆምን የሆነ ነገር ብትለው ትክክል፣ አንቺም ከወንድምሽ ሆንሽ ወንድምሽም እንደዚህ እየሆነ ነው ብሎ ቢል እሷ ከሱ ጎን ናት። ወንድሟን ትታ ወንድሟን እየተከራከረች ነው ለባሏ ሆና። ናሆም አልፈልግሽም ብሎ ከቤት ወጥቶ መሄዱ ትክክል ነው ትላላችሁ? ትክክል አይደለም። ትዳሩን እሱ ለራሱ የሚፈልገው አይመስለኝም። ትዳሩን የሚፈልግ ከሆነ ያጠፋው ነገር እኮ ትክክል ነው። የውብዬ ወንድም እንደዛ ቢናገርም አሳልፎ ያው አንዳንድ ነገር ያተፈለጉ ቃላቶችን ቢያወጣም ትንሽ እሱ ነገር ነው እንጂ መጥፎው ያተፈለገ ቃላት ያኔ አስመሳይ ነህ አንተ እንደዚህ ነህ ማለቱ ነው እንጂ በትክክለኛ እሱም መመላለስ የለበትም። እህቱን መደለብሽ ብሎ እህቱን ብቻ ነበር መናገር የነበረበት። የውብዬ ወንድም ጥፋቱ እሱን መሳደቡ ነው፣ ናሆምን መሳደቡ። ሁለት ምላስ ነው ያለህ አንተ እንደዚህ ነህ ማለቱ ብቻ ነው ጥፋቱ። የውብዬ ወንድም ትክክል ነው እንዳንድ ወንድም ማለት ነው። ምክንያቱም ወልዳ ሐኪም ቤት የለም ነበረ፣ ታማ እንደዛ ስትሆን ሐኪም ቤት የለም ነበረ። ናሆም ብዙ ነገር የደረሰባት በናሆም ምክንያት ነው። ያንን ደግሞ የተወለደ ሰው ቤተሰብ የሆነ ሰው ሲያይ ይከፋል፣ እንደ እውነቱ ማለት ነው። ስለዚህ ያንን ደግሞ ናሆም ማገናዘብ ነበረበት። እኔ ጥፋተኛ ነኝ፣ አዎ አጥፍቻለሁ፣ ስላጠፋሁ ነው ወንድሟም እንደዚህ ያለው ብሎ እሺ ይቅርታ ማለት ብቻ ነበር የነበረበት። ይቅርታ አጥፍቻለሁ ብሎ ወንድሟ እግር ላይ መውደቅ ነበር እንጂ የነበረበት እሷን አልፈልግሽም ወንድምሽ እንደዚህ እያለ እንደዚህ ነው ብሎ ጥሎ መሄድ የለበትም ነበረ ማለት ነው። ያ ማለት የውብዬ ወንድም እያለ ያለው ነገም የሆነ ነገር ቢፈጠር ነገም ደግሞ መልሶ ይሄን ይደግመዋል ያለው እውነቱን ነው። እዛው በዛው ደገመው። ስለዚህ ናሆም በጣም ጥፋተኛ ነህ። አሁንም ቢሆን ጊዜ ያለህ ወንድሟንም ቤተሰቦቿንም እሷንም ይቅርታ ጠይቀህ ትዳርህን መመለስ ትችላለህ። ግን የሆነ ነገር በተፈጠረ ቁጥር አልፈልግሽም እያልክ መሄዱ አግባብ አይደለም። ስፈልግ ደግሞ የሆነ ነገር ገዝተህ ትመጣለህ፣ ትንበረከካል፣ ታለቅሳለህ። እንዴ በቃ ማልቀስ እኮ ልምዱ ሆነ። በነገራችን ላይ አብርሽና ናሆም አንድ ሆነዋል። አብርሽም ዝም ብሎ በየሄድብን ማልቀስ ሆኗል ስራው። ናሆምም ሲፈልግ ይሄዳል፣ ሲፈልግ ይመጣል፣ ያለቅሳል። ሲፈልግ ደግሞ አልፈልግሽም ብሎ ይሄዳል። 12 ሴት እኔ ሴቶቹ ተወት እንደሚያገኟቸው አላውቅም። እና አንዳንድ ጊዜ ትዳር ራሱ ቃቃ ጨዋታ እየሆነ ነው መሰለኝ፣ እንደዛ ይመስለኛል። እና ውብዬም ደግሞ ራስሽን ማስከበር አለብሽ። በቃ አቋምሽን አንድ አቋም መያዝ አለብሽ። አዎ ይቅርታ ይቅርታ በላይ ምን የለም። ግን ይቅርታም እኮ ሲደጋገም ከአንድ 2 3 ጊዜ እንዴ በዛ። ስለዚህ አቋምሽን ማሳየት አለብሽ፣ ትክክለኛ ማንነትሽን ማለት ነው። እንደዛ ከሆነ እሱም አክብሮሽ ይኖራል፣ ትዳሩን አክብሮ ቤቱን አክብሮ ይኖራል ማለት ነው እንጂ ይሄዳል፣ እንደፈለገ ይመጣል፣ ይቅርታ ይልሻል፣ ትቀበይዋለሽ። ለምን እንደዛ መሆን የለበትም። ህይወት ነው። ህይወት ከሆነ ህይወት ነው፣ ቀጥለጥ ብሎ ይኑር። የሰው ልጅ አንድ ጊዜ ይቅርታ ይጠይቃል፣ 2 ጊዜ ይቅርታ ይጠይቃል። አዎ ከይቅርታ በላይ ምንም የለም። እንኳን ሰው ለሰው ፈጣሪ የሚቀር ይላልና ማለት ነው። ስለዚህ ሲበዛም ደግሞ እየተደጋገመ ሲሄድ ይቅርታም ያስጠላል ማለት ነው። ወይም ደግሞ የይቅርታ ትርጉሙ ይጠፋል። ምክንያቱም አንድ ሰው እኮ አንዴ 2 ያጠፋል። በአስከታታይ 1 2 3 4 5 10 ጊዜ እያጠፋ ይቅርታ የሚጠይቀው ሰው ፍጹም አይደለም። ያጠፋል አያጠፋም አይደለም። ግን 10 ጊዜ የሚያጠፋው አንድ ሰው ከአንድ ጥፋቱን መማር አለበት፣ ከአንድ ስህተቱ መማር አለበት። እንዴ ሰው ራሱ ተመረረው እኮ እነሱን በማስታረቅ ማለት ነው። እና አልሞ የሚያምኑ አሁን ዝገ ጥፋተኛው የውብዬ ወንድምም ጥፋት ቢኖርበትም መሳደቡ ብቻ ነው የእሱ ጥፋቱ እንጂ ሌላ ጥፋት የለበትም። እንደ ማንኛውም ሰው ቤትሽ ሂጂ አክብሮ ሽማግሌ ልኮ የሚፈልግሽ የሚያከብርሽ የሚወድሽ ከሆነ ሽማግሌ ልኮ ያምጣሽ ነው ትክክል። ያን ደግሞ ናሆም እሺ ያረጋለሁ ማለት እያለበት እያለ አልፈልግሽም ብሎ መሄዱን ምን አመጣው? ያ ማለት ውብዬን አይፈልጋትም ማለት ነው።
እያስመሰለ ነው። እንደዛ ነው የሚመስለው እንጂ የሚፈልጋ ቢሆን ለምን እንደዚህ ይላል? እና እኔ የራሴ አመለካከት ነው። ውድ እህቶቼ ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።